ማንም ሰው መውረስ ይችላል? በኢትዮጵያ ሕግ የመውረስ መብት የሚያሳጡ ነገሮች ምንድን ናቸው? ሰላም ጤና ይስጥልኝ። አቤል ነኝ ከአቤል የሕግ ሚዲያ ነው። ዛሬ የምናየው እጅግ አስፈላጊና ብዙዎቻችን የሚያሳስበን የውርስ ጉዳይ ነው። አንድ ሰው የቤተሰብን ወይም የቅርብ ዘመድ ንብረት ለመውረስ በሕግ ፊት ምን ምን መስፈርቶች ማሟላት አለበት? ወራሽ ነኝ የሚል ሁሉ ይወርሳል ወይስ በሕግ የሚከለከልበት ሁኔታ አለ? ዛሬ የፍትሐ ብሔር ሕግ መሰረት አድርገን ወራሽ ለመሆን ማሟላት ያለባቸው ቅድመ ሁኔታዎች ምንድን ናቸው? እስከ መጨረሻ አብረን እንቆይ። ሟችን ለመውረስ የሚቀርብ ሰው ማሟላት ያለባቸው ሁኔታዎች ምንድን ናቸው የሚለውን ጭብጥ አንስተን ትንታኔ ከመስጠታችን በፊት የሟች ውርስ በኢትዮጵያ ሕግ በምን ሁኔታ ይፈጸማል የሚለው ነጥብ በቅድሚያ ማየት አስፈላጊ ነው። የሟች ውርስ በኑዛዜ በኑዛዜ ሟች በሕይወት እያለ ባደረገው ስምምነት ወይም ፍላጎት መሰረት እንዲፈጸምና ሟች ኑዛዜ ያልተወ እንደሆነ ውርሱ ያለ ኑዛዜ በሕግ ወራሾች የሚተላለፍበት ድንጋጌ በግልጽ ያሳያል ማለት ነው። በሌላ በኩል ሟች በከፊል ንብረቱ በኑዛዜ ያላወረሰ እንደሆነ በኑዛዜ ያልደለደላቸው ንብረቶች በሙሉ ለሕጋዊ ወይም ለሕግ ወራሾች ይተላለፋል። በአጠቃላይ የሟች ውርስ ያለ ኑዛዜ፣ በኑዛዜ፣ በከፊል ያለ ኑዛዜ እና በከፊል በኑዛዜ ሊፈጸም እንደሚችል የፍትሐ ብሔር አንቀጽ 829 መሰረታዊ መርሆችን ይደነግጋል። የሟች ወራሽ በመሆን ሊቀርቡ የሚችሉ በሕግ ቋንቋ የተፈጥሮ ሰው ወይም የተፈጥሮ ሰው እና ሰው ሰራሽ ሰውነት ወይም ሌጋል ፐርሶናሊቲ በሚል በሕግ ስያሜ የምንጠቀማቸው ቃላቶች አሉ ማለት ነው። የተፈጥሮ ሰው ማለት ሰብአዊ ፍጡር ወይም ሂውማን ቢንግ ማለት ሲሆን ሰው ሰራሽ ሰውነት ወይም ሕጋዊነት ሌጋል ፐርሶናሊቲ ካላቸው ማለት እንደ ማህበራት፣ ኩባንያዎች፣ የመንግስት መስሪያ ቤቶች ለመለየት የምንጠቀምበት ስያሜ ነው ማለት ነው። ሟች ወራሽ በመሆኑ ሊያቀርቡት የሚችሉት የተፈጥሮ ሰው ከሆነ አንድ ግለሰብ ወይም ቁጥራቸው ከአንድ በላይ የሆኑ የተፈጥሮ ሰዎች እና በኑዛዜው ተጠቃሚነት ሊያቀርቡ የሚችሉ ድርጅቶች፣ ማህበራት ጠቅልል ባለ አነጋገር ሕጋዊ ሕልውና ያላቸው የሕግ ሰዎች ናቸው ማለት ነው። የተፈጥሮ ሰዎች ሟችን በሚወርሱበት ሰዓት ውርሱ ተፈጥሯዊ የሆነ ውርስ እየተባለ እንደሚጠራ ብላክ ሎ መዝገብ ቃላት ያመለክታል። የመውረስ ችሎታ ስንል ሟችን በኑዛዜ ወይም ያለ ኑዛዜ ለመውረስ የሚያቀርቡት የተፈጥሮ ወይም የሕጋዊ ሰዎች ናቸው ማለት ነው። በቅድሚያ ማሟላት የሚገባቸው ሁኔታዎች በአጭሩ ለመግለጽ የምንጠቀምበት ጽንሰ ሀሳብ በሟች በውርስ ለመካፈል ወራሽ የሚሆኑ ሰዎች አሟልተው መገኘት ያለባቸው ቅድመ ሁኔታ ምንድን ነው? ወራሾች የተፈጥሮ ሰዎች በሆኑ ጊዜ በኑዛዜም ሆነ ያለ ኑዛዜ ወራሽ ለመሆን በሁለት መሰረታዊ ቅድመ ሁኔታዎች እንደ መሰረታዊ መርህ ተቀምጠዋል ማለት ነው። የሟች ውርስ ሲከፈት በሕይወት ያለ መሆኑና ሟችን ለመውረስ የማይገባ አለመሆን ነው። በሕይወት መገኘት ሲባል የመጀመሪያ መስፈርት ውርሱ በሚከፈትበት ሰዓት ማለትም ሟች በሚሞትበት ቅጽበት ወራሹ በሕይወት መኖር አለበት ማለት ነው። ሁለተኛ ለመውረስ የሚገባ መሆን ወርዝነስ የሚባል ይህ ወሳኝ ነጥብ ነው። አንድ ሰው ወራሽ ለመሆን በስነ ምግባርና በሕግ ፊት የሚገባ ወርዚ መሆን አለበት ማለት ነው። ለምሳሌ ወራሹ ሟችን ሆን ብሎ የገደለ ከሆነ ወይም ደግሞ ለመግደል የሞከረ ከሆነ ለመውረስ የማይገባ
ከመውረስ ይከለከላል ማለት ነው። ወራሾች በሕግ የሰውነት መብት የተሰጣቸው ድርጅቶች በሆኑ ጊዜ በፍትሐ ብሔር ሕግ አንቀጽ 835 የተመለከተውን ማሟልተው መገኘት አለባቸው ማለት ነው። በፍትሐ ብሔር ሕጉ አንቀጽ 830 ላይ የእኛን ሀገር የውርስ ፖሊሲ የሚያንጸባርቅ ሕግ በመደንገግ በተግባር ላይ ውሏል። አንዳንድ ሀገሮች የወራሽነት ዜጎች ሃይማኖትን፣ የትውልድ ሁኔታን ሳይቀር ለመውረስ መሰረታዊ ቅድመ ሁኔታዎች በማድረግ ሕጋቸውን ቀርጿል። አብዛኞቹ ሀገሮች ደግሞ በሟች ሲሞት በሕይወት መኖር ወይም ደግሞ በሟች ላይ ሆን ብሎ የግድያ ወንጀል አለመፈጸም ለመውረስ አስፈላጊ ቅድመ ሁኔታ መሆናቸውን ያሰምሩበታል ማለት ነው። ዜግነትን በተመለከተ የኢትዮጵያ ሕግ በወራሽነት መብት ላይ የሚያስከትለው ልዩነት እንደሌለ ደንግጓል ማለት ነው። ይህ ማለት ግን በንብረት ክፍያ ወቅት የማይንቀሳቀስ ንብረቶች በተመለከተ ከውጭ ሀገር ዜጎች ይልቅ ኢትዮጵያዊ ለሆኑ ወራሾች ቅድሚያ እንዲሰጡ በሕጉ አልተደነገገም ማለት አይደለም። እንደሚታወቀው የውጭ ሀገር ሰው በመንግስት ልዩ ትዕዛዝ መሰረት ካልሆነ በቀር በኢትዮጵያ የማይንቀሳቀስ ባለሀብት ሊሆን አይችልም። ይህ በፍትሐ ብሔር ሕጋችን አንቀጽ 390 ተደንግጓል ማለት ነው። የፍትሐ ብሔር ሕጉ አንቀጽ 1089 ከወራሾች መካከል አንዳቸው የኢትዮጵያ ዜግነት አንዳቸው ደግሞ የውጭ ሀገር ዜግነት ያላቸው የሆኑ እንደሆነ በኢትዮጵያ ያሉ የማይንቀሳቀስ ንብረቶች የሚቻል ቢሆንም በኢትዮጵያዊ ለሆኑ ወራሾች ቅድሚያ ይሰጣሉ በማለት የደነገገው ከዚህ መሰረታዊ ፖሊሲ መነሻ ነው ማለት ነው። ሆኖም የማይቻል በሚሆንበት ጊዜ የውጭ ሀገር ዜጎች ኢትዮጵያ ውስጥ የማይንቀሳቀስ ንብረት በወራሽነት ሊከለከሉ እንደሚችሉ የሕግ ድንጋጌ ያሳያል ማለት ነው። የውጭ ሀገር ዜጎች በልዩ የኑዛዜ ስጦታ ወይም የወራሽነት ክፍያ ወቅት የማይንቀሳቀስ ንብረት ቢደርሳቸው ምን ይደረጋል የሚለውን ጥያቄ ስናይ ማንኛውም የውጭ ሀገር ዜጋ ያለ መንግስት ልዩ ትዕዛዝ በቅን ልቦና የማይንቀሳቀስ ንብረት ባለሀብት ሆኖ ከተገኘ አግባብ ያላቸው ባለስልጣኖች በ6 ወር ጊዜ ውስጥ ለኢትዮጵያ ርስቱን እንዲያስተላልፍ ሊያስገድዱት እንደሚችሉ ሁኔታው ያለ ሁኔታ መኖሩን የፍትሐ ብሔር ሕግ አንቀጽ 391 ይደነግጋል ማለት ነው። ሆኖም ይህ ድንጋጌ ሀገሪቱ ካወጣቻቸው የኢንቨስትመንት ሕጎች በትውልድ ኢትዮጵያን ስለሆኑ ሌላ ሀገር ዜግነት ስላላቸው የኢትዮጵያ ተወላጆች አስመልክቶ በተሻሻለው አዋጅ ቁጥር 1180/2012 እና አዋጁን ለማስፈጸም ከወጣው የሚኒስትሮች ምክር ቤት ደንብ ቁጥር 474/2013 ጋር በማናበብ በማገናዘብ ስራ ላይ መዋል ይገባል ማለት ነው። ከላይ የተገለጹት የሕግ ድንጋጌዎች በኢንቨስትመንቱ መብት የሌለው አንድ የውጭ ሀገር ዜጋ በውርሱ ያገኘውን የማይንቀሳቀስ ንብረት ኢትዮጵያዊ ለሆነ ሰው በሽያጭ ወይም በሌላ ሁኔታ እንዲያስተላልፍ ባለስልጣናት ሊጠየቁ ይችላሉ ማለት ነው። ይህ የኢትዮጵያ ሕግ የውጭ ሀገር ሰው ኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለሀብት እንዳይሆን ለመገደብ በፊት የወጣ ፖሊሲ አካል እንጂ የውጭ ዜጋ የወራሽነት መብት ለመገደብ የወጣ የሕግ ድንጋጌ አለመሆኑን መገንዘብ ያስፈልጋል። የውጭ ሀገር ዜጎች በኢትዮጵያ ውስጥ ያላቸውን የወራሽነት መብት ስንመለከት ኢትዮጵያ ምንም አይነት ቅድመ ሁኔታ ሳታስቀምጥ የውጭ ሀገር ዜጎች በሕግ ወይም በኑዛዜ ወራሽነት እንዲካፈሉ በሯን በሰፊው የከፈተች ሀገር ሆና እናገኘታለን። አንዲት ሀገር የዜጎቿን መብትና የራሷን
ጥቅም የምታስከብረው እያንዳንዱ ሀገር በሚወስደው እርምጃ ተመጣጣኝ ምላሽ በመስጠት ነው። በመስጠት እንደሆነ ከዓለም አቀፍ ሕግና ዓለም አቀፍ የግንኙነት መርሆች ግንኙነቶች መረዳት ይቻላል ማለት ነው። ስለዚህ ከዚህ አንጻር ጥቅል በዛሬው ፕሮግራማችን በዋነኝነት ለብዙዎቻችን እጅግ አስፈላጊ እና ብዙዎቻችን የሚያሳስበን የውርስ ጉዳይ አንድ ሰው የቤተሰቡን ወይም የቅርብ ዘመዱን ንብረት ለመውረስ በሕግ ፊት ምን መስፈርቶች መሟላት አለበት? ወራሽ ነኝ የሚል ሁላ ይወርሳል ወይስ በሕግ የሚከለከልበት ሁኔታ አለ የሚለውን ከአሉት የፍትሐ ብሔር ሕግ አንቀጽ መነሻ ባደረገ መልኩ የዛሬውን የሕግ ግንዛቤዎች በዚህ መልኩ ያብራራንበት ሁኔታ አለ። የአቤል የሕግ ሚዲያ ቤተሰብ ለመሆን ሰብስክራይብድ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ቀጣይ እንድሰራላችሁ የምትፈልጓቸው የሕግ ጉዳዮችን የሕግ ጥያቄዎችን በኮሜንት ሴክሽን ላይ ማስቀመጥ ይቻላል። ቤተሰባችን እንድትሆኑ በአክብሮት ጋበዝን። የዛሬው ፕሮግራማችን